እስኪ አንተ ወንድነት ነካኛለህ ብራዘር ይጋድኩ ወደናል በቃ ስታይል ብራዘር የሆነ ቀመርን ቀምርና በቃ ዞር በል ተረጋጋ ቆይ አንተን የመፈንከት ጀግንነት ነው እንደሚመስል አረ ጀለስ ምን እሺ ጭራሽ ቃልሽ ምናምን ሸምጥጥ ሳቢና ተከስታ ገኝታሽ ላጥ ያለሽ ነው አይደለም እኔ ማለት ነው ጆራሱ ቢሰማ ይሰዋልሽ አረ ብራዘር ምን እሺ ይሄንን ጭዌ ብቻ ለጆ እንዳትወጪ አረ ይረልን አስደብርከኝ እንዴ በቀላል ማልፋታምሽ ያማቻል እንዴ ጭራሽ ግራ ገብቷቸው ነው ግራ የሚያጋቡ አንተ ድንጋውን ጣለው እንጂ አመረርክ እንዴ የምር ይሄን አይነት ፋውል ብትሰሪ ማን እንደማልፋት ታስታውቂያለሽ አንቺ አረ ብራዘር ያለ እናንተ እንደማይባል አንዴ ታውቂየለን አረ ጀለስ እሱን ማርፈዋለሁ ባይሆን ለጆና ጩላትና ኩሸና ትፍታን በልስ ስልኩን አምጪ ጆ ብራዘር ወይ ምርጧ የቱ ነሽ ነው ምን መይጃለኝ ብለሽ ነው ባክሽ እዛው ድድ ማስጨደቅ ብዬልሻለሁ አረ ዛሬ ጽድቃ ተበልቷል ነው ምንሽ ተገናኝተን ፋን በል አረ ዛሬ እኔ ነኝ የቀመርኩት አረ ይመቻችሁ እንደውም ቀኑ በእናት ዱካካም ነበር በቃ እናሽ የት እንገናኝ የት ልምጣ ስታይል ብራዘር በቃ ተለመደችው ስፓርካቻስ ስታይል ብራዘር በቃ መጣው እዛው ጠብቁ ስልኬስ ወይኔ ስልኬ ዞር በል ነኝ ሰላም ናችሁ ቀጥል እየሰማን ነው ቅድም ታይ ሰፈር ስልኬን በሉኝ እና ልክ እንድታስገቡልኝ ይፈልጋል በቃ እነሱንም ልክ አስገባለሁ ግን 50 ሺህ ብር ትከፍላለህ 50 ሺህ ብር አልበዛም ካልተስማማ ሊቀር ይችላል ኧረ አንቺ ፈራቱኝ በክብርሽም አትደራደሪ እንጂ አንቺ ፍሪክ ሳይረፍድብሽ ተስማሚ ትንሽ ከቆይሽ ይጨምርብሻል ኑኒ በቃ ካልተስማማ ይቀራል ተስማምቻለሁ ከክብሬማ የሚበልጥ ነገር የለም እንሂድ ያሉበትን ታሳየና አረ ምን እሺ ጆ ቆየኩ ደግሞ ዝናቡ መጣ እንደውለታ ስታይ አቸው እነዛ ናቸው ወሰዱብኝ ወሩ በቃኛ ነው ማክስ እኮ ይሰራል እሺ ችግር አለ አዎ አለ ቀደም የሰረቃችሁትን ስልክ ለመውሰድ ነው የመጣው
ኧረ ስለምን ስልክ ነው የምታወራው? እኛ አላየንም። አንተ ደግሞ በቃ ስልክ እንድናስደውለው ፈልጎ ነው። ካርድ የለውም በለው። ካርድ የለውም። ያዟችሁ። ኧረ ጀለስ ምን እሺ፣ እኛ ምን የምናርፈው ነገር የለም። የምን ጀዋል ነው እንዴ? ይኸውልህ ብትለቀኝ ይሻላል። ዝም በል አንተ ውሻ። ስልኩን ካላመጣ ቆዳን ነው የምከፍል። ኧረ በቃ ፍቱን። አላየንም አልናችሁ አይደል እንዴ? ዝም በል። አንተ ማን አባ ስለሆንክ ነው ጓደኞቼ ልጅን የምታነሳው? ከእናንተ ጋር ጨርስ። ብዙ የምናወራው ነገር አለ። እሺ ትሰማኛለህ? ጓደኞቼ ላይ አይደለም እጅህን ማንሳት ይቀርና ብትሰርባቸው ምላስን ነው የምቆርጥልህ። አይቀታዋቸው ነፍሳቱላ። አላ በቃ እጭ ደግሞ ባለቀ ሰዓት ማን ነው መጥቶ የሚያበላሸው? እነዚህ ልፍስፍስ ጭራሽ 50 ሺህ ብር ከፍያቸው እንዲህ ያደርጋሉ እንዴ? አረጆ ምን እሺ፣ ዛሬው ቀን መላ የለም። በጣም ነው የሚደብረው። ኧረ በጣም የምትፎገር ቸከስ እንኳን ትጥፋ። ኧረ በእናታችሁ ወደዛ ቸከስ እያያዛችሁ የምታስጨንቁትን ነገር ብትፈቱ ጸደይ ነው። ዋው አራት ፎግሪያ ቸከሶችን እያያዝን ካላቃጠልን አይነፋም የምር። ኧረ ዝም በለው። ይሄማ መቼም ነው የማይሆነው። እሺ ለማንኛውም እስኪ ስልክ ልደውልና የሚያበድረን ካገኘን ስንወርክን መልሳለን። ባይሆን እሱ ጥሩ ሀሳብ ነው። ተፍ ተፍ በይና አስተልካሽ እንደውልልኝ። ኧረ ሚኪ ዘገይ የምትመጣውን በልሽ ወፍሸት። አንተ ልዕልት አይደለች እንዴ? እና ምን ጠብቃለን? ሂድና ስላታ አዎ ችግር አለ። ይሄ ውበትሽ ነዋ ችግር የፈጠረው። በቃ ቀለድክ ማለት ነው። አንቺ ነፍጣም ካንቺም ብሶ ታሾፊያለሽ እንዴ? ለጥፍሻለሁ። እስኪ አንተ ወንድነት ነካኛለህ። ዝም በያት የደሃ ልጅ።